ነዋሪዎች የወጣቶች አፈሳ በስፋት እየተካሄደ መሆኑን ገልጸዋል። ኤርትራ በቀጠናዊ ውጥረት ውስጥ ልትሳተፍ እንደምትችል የቀረበው መረጃ በስብሰባው ውስጥ አለመግባባትን ፈጥሮ ስብሰባው ቀድሞ መቋረጡ ተዘግቧል። በቶንሳና በሌሎች የራያ አቅጣጫዎች የከባድ መሳሪያ ተኩስና የወታደራዊ እንቅስቃሴ መጨመሩን የሚገልጹ ሪፖርቶች ወጥተዋል። ብሔራዊ ጥቅም ከህዳሴ ግድብ ባሻገር እስከ ህንድ ውቅያኖስ የሚዘልቅ ቀጠናዊ ስትራቴጂ ስፋት እንዳለውና የመከላከያ አቅሙን እያጠናከረ መሆኑን የኢትዮጵያ አየር ኃይል ገልጿል። የዩክሬኑ ፕሬዝዳንት ዘለንስኪ እስከ 30,000 ተጨማሪ የሰሜን ኮሪያ ወታደሮችን ወደ ሩሲያ ሊላኩ እንደሚችሉ መረጃ እንዳለ ገልጸዋል። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። በሸገር ከተማ ለገጣፎ ለገዳዲ ክፍለ ከተማ የወጣቶች አፈሳ በስፋት እየተካሄደ መሆኑን ነዋሪዎች ገልጸዋል። በኦሮሚያ ክልል በሸገር ከተማ ለገጣፎ ለገዳዲ ክፍለ ከተማ ከሰሞኑ ጀምሮ የወጣቶች አፈሳ በከፍተኛ ሁኔታ እየተካሄደ መሆኑን የአካባቢው ነዋሪዎች ገልጸዋል። እንደ ነዋሪዎቹ ገለጻ የጸጥታ ኃይሎች በተለያዩ የአካባቢ መንገዶችና ሰፈሮች ላይ በመንቀሳቀስ ወጣቶችን እየያዙ መሆናቸው ተነግሯል። በዚህ ምክንያትም በቀንም ሆነ በሌሊት ነፃነት ያለው እንቅስቃሴ እጅግ አስቸጋሪ መሆኑንም ነዋሪዎቹ ገልጻሉ። አንዳንድ ነዋሪዎች እንደሚሉት በአፈሳው የተያዙ አንዳንድ ወጣቶች ገንዘብ በመክፈል እንደሚለቀቁ የሚያመለክቱ ክሶች አሉ። ሆኖም ይህ ክስ በተመለከተው ገለልተኛ ማረጋገጫ አልተገኘም። ነዋሪዎች እንደሚገልጹት በአካባቢው ፍርሃትና ስጋት በመንሰራፋቱ ብዙ ወጣቶች ያላስፈላጊ ጉዳይ ከቤታቸው መውጣት እየተቆጠቡ ሲሆን ቤተሰቦችም በልጆቻቸው ደህንነት ላይ ከፍተኛ ስጋት እንዳላቸው ገልጸዋል። እስካሁን ድረስ በዚህ ጉዳይ ላይ የሸገር ከተማ ከኦሮሚያ ፖሊስ ወይንም ከሌሎች የሚመለከታቸው መንግስት ተቋማት ይፋዊ መግለጫ አልተሰጠም። በቀጣዩ መረጃችን ኤርትራ በሚኖረው ግጭት ልትሳተፍ እንደምትችል የሚጠቁሙ መረጃዎች በጋራ መድረክ ስብሰባ መቅረቡ ተነገረ። ስብሰባው በውዝግብ መቋረጡም ተገልጿል። በአንዳንድ ሪፖርቶች መሰረት የትህነግ አባላት የተሳተፉበት ተብሎ የተገለጸው የጋራ መድረክ ስብሰባ ላይ የቀረበ አንድ መረጃ ከፍተኛ ውይይትና ለመግባባትን መፍጠሩ ተነግሯል። ሪፖርቶቹ እንደሚያመለክቱት ከሻዕቢያ ጋር ጥብቅ ግንኙነት አላቸው ተብሎ የሚጠቀሱት የትህነግ መስራቾች መካከል አንዱ የሆነው ኢንጂነር ግደይ ዘርአጽዮን ኤርትራ በሚኖረው ውጥረት ውስጥ ሊሳተፍ እንደሚችል የሚጠቁሙ መረጃዎች መቅረባቸው ተነግሯል። በስብሰባው ላይ የቀረበው መረጃ ተከትሎ በአቶ ጄሪንጋ እና በአቶ ነአምን መካከል ከፍተኛ አለመግባባትና ውዝግብ መፈጠሩን ሪፖርቶች ያመላክታሉ። በዚህም ምክንያት ስብሰባው ከታቀደው በፊት መቋረጡ ተገልጿል። ሆኖም እነዚህ ሪፖርቶች እስካሁን በገለልተኛ ምንጮች አልተረጋገጡም። እንዲሁም የኤርትራ መንግስት ከትህነግ ወይም ከሌሎች የሚመለከታቸው አካላት ይፋዊ ምላሽን አልሰጠም። በቀጣይም በራያ ግንባር የከባድ መሳሪያ ተኩስ መጀመሩ ተነግሯል። በራያ ግንባር ውጥረቱ እየተባባሰ መሆኑን የሚያመለክቱ ሪፖርቶች ተሰራጭተዋል። በአንዳንድ ምንጮች መሰረት ከሰሞኑ ጀምሮ የከባድ መሳሪያዎችና ተጨማሪ ኃይሎች በራያ አቅጣጫ እየተንቀሳቀሱ መሆኑ ተዘግቧል። ሪፖርቶች እንደሚገልጹት አርሚ 33 እና 44 ተብሎ የተጠቀሱ ኃይሎች ባዲጉደም፣ ደቡብ ወጀራትና ኮንካን ጨምሮ የተለያዩ አቅጣጫዎች ላይ እንቅስቃሴ ማድረጋቸውን ይጠቅሳሉ። በተጨማሪም ነሐሴ 1 ቀን 2018 ዓ.ም ከምሽቱ 1 ሰዓት አካባቢ በራያ ግንባር የከባድ መሳሪያ ተኩስ መጀመሩን ምንጮች ገልጸዋል። በተመሳሳይ ራሱን የትግራይ ሰላም ሰራዊት ብሎ የሚጠራው ቡድን ከሳምንት በፊት ወደ መቀሌ ለመግባት ዝግጁ መሆኑን መግለጹን በሪፖርቶች ተጠቅሷል። እንዲሁም ከሚመለከታቸው ወገኖች ይፋዊ መግለጫ ግን አልተሰጠም። ወደ ቀጣይ መረጃችን ስናልፍ የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ ይዘልቃል። አየር ኃይሉ የመከላከያ አቅሙን በከፍተኛ ፍጥነት እያጠናከረ መሆኑንም አስታውቋል። የኢትዮጵያ አየር ኃይል የአገሪቱ ብሔራዊ ጥቅም በታላቁ የኢትዮጵያ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እስከ ህንድ ውቅያኖስ የሚዘልቅ ሰፊ ሀገራዊና ቀጠናዊ ስትራቴጂያዊ ጥቅም እንዳለው ገልጿል። ተቋሙም ይህንን ጥቅም ለማስጠበቅ ዘመናዊና የላቀ አየር ኃይል መከላከያ አቅምን ለመገንባት በተከታታይ እየሰራ መሆኑን አስታውቋል። የአየር ኃይሉ ምክትል አዛዥ ብርጋዴር ጀነራል መሰረት ጌታቸው ከኢዜአ ጋር ባደረጉት ቃለ ምልልስ ኢትዮጵያ ያላት ብሔራዊ ጥቅም በሰፊ ቀጠናዊ እይታ የሚታይ መሆኑን ገልጸው አየር ኃይሉም ይህንን ጥቅም ለማስጠበቅ የሚያስፈልገውን የመከላከያ አቅም ሌት ተቀን እያጠናከረ መሆኑን አስረድተዋል። በገለጻቸው መሰረት የአየር ኃይሉ የመከላከያ ብቃት በየቀኑ እየጨመረ በመምጣቱ ማንኛውም የውጭ ወይም የውስጥ ስጋት በከፍተኛ ዝግጁነት እንደሚታይ ገልጸዋል። በተጨማሪም የኢትዮጵያ አየር ኃይል በቴክኖሎጂ፣ በሰው ኃይል ብቃት፣ ራስን ችሎ የመስራት አቅምና በዘመናዊ አሰራር በአፍሪካ ከፍተኛ ደረጃ ላይ መድረሱን ጠቁመዋል። ይህም ከተለያዩ የአፍሪካ ሀገራት የሚመጡ የልዑካን ቡድኖች
የትብብር ፍላጎታቸውን እንዲያሳዩ እያደረገ መሆኑን ገልጸዋል። እንደ ምክትል አዛዡ ገለጻ ባለፉት 3 ወራት ብቻ ከ3 በላይ የአፍሪካ ሀገራት ጋራ በአቪዬሽን በስልጠናና በቴክኒክ ዘርፎች የትብብር ስምምነቶች መፈረማቸውን ጠቅሳ ይህ የኢትዮጵያ አየር ኃይል በአህጉሪቱ እያገኘ ያለውን ተቀባይነትና የትብብር እድገት የሚያሳይ መሆኑን ገልጸዋል። በቀጣዩ መረጃችን የሩሲያና ሰሜን ኮሪያ ወታደራዊ ጥምረት ተጠናከረ። 30,000 ተጨማሪ የፒዮንግያንግ ወታደሮች ወደ ሞስኮ ሊላኩ እንደሚችሉ ዘለንስኪ አስጠንቅቀዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪ ሩሲያ ተጨማሪ 30,000 የሚደርሱ የሰሜን ኮሪያ ወታደሮችን በጦርነት ለመጠቀም ልትቀበል እንደምትችል መረጃ እንዳለ ገለጹ። ይህ እርምጃ ከተፈጸመ በሩሲያና ዩክሬን ጦርነት ውስጥ የውጭ ወታደራዊ ተሳትፎን ከፍ የሚያደርግና የጦርነቱን አቅጣጫ ሊያስቀይር የሚችል ከፍተኛ እድገት እንደሆነ ተገልጿል። የዩክሬን ወገን እንደሚለው በሰሜን ኮሪያ ድጋፍ በወታደሮች ማስገባት ብቻ ሳይወሰን የባላስቲክ ሚሳኤሎች፣ የጦር ሚሳኤሎችና ሌሎች የወታደራዊ ድጋፎች አቅርቦቶችን ያካተተ እንደሆነ ተጠቁሟል። የወታደራዊ ተንታኞች እንደሚገልጹት ሰሜን ኮሪያ በሩሲያ ጎን በመሳተፍ የዘመናዊ ውጊያ ላይ ተጨባጭ ልምድ ለማግኘት እየሞከረች ሊሆን ይችላል ይላሉ። የድሮን ጦርነትን የሚያሳይ አጠቃቀምና የዘመናዊ ጦር አሰሳ ልምዶች ለወደፊት የፒዮንግያንግ ወታደራዊ አቅም ማሻሻያ ሊውሉ እንደሚችሉ ገልጸዋል። በተቃራኒው ደግሞ የሩሲያና ሰሜን ኮሪያ የጦር ትብብር መጠናከር በምዕራባውያን ሀገራት ዘንድ ከፍተኛ ስጋትን እየፈጠረ ሲሆን የዓለም አቀፍ ደህንነት ሚዛን ላይ አዲስ ጫና ሊፈጥር እንደሚችል ተጠቁሟል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲና የዶላር እንቅስቃሴ በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።